እሺ አንድ ነገር ልበላችሁ እዚህ ጋር ምንድነው ስለ ፕሪሚየም ዩዘር እንደምታውቁት አሁን ቅርብ ጊዜ አፕዴት ከተደረገ አንደኛው እንትን ነው ክላሲካል ፕሪሚየም ኢላይት አለ እና እነዚህ እንትኖች ምን ይጠቅማሉ ካላችሁ ያው 365 ቀን ደይ ነው የሚለው ለአንድ አመት ነው ማለት ነው። ሶ በዚህ መሃል አንደኛ የመጀመሪያው ዋናው ጥቅሙ ባዴጅ አለው። ባዴጅ ሁለት ባዴጆች አሉ እነሱን እንድንለብስ ይፈቅዳል ማለት ነው። በተጨማሪ ደግሞ ምንድነው ጌም ገብተን ጌም ውስጥ በምንጫወት ሰዓት ጌሞችን እስቲን ይዛሉ ዴይሊ የሚሰጠን ኮይን ክሌም የምናደርገው ኮይን አለና ጌሞችን በምንጫወት ሰዓት ለምሳሌ የመጀመሪያው ስቲኒድ 2 ሚሊዮን ነው 2 ሚሊዮን ስፒን ወይም 2 ሚሊዮን ጌም ውስጥ ገብተን ከተጫወትን በዛ የመጀመሪያውን ስቴፕ ክሌም እንድናደርግ ይፈቅዳል። ሁለተኛው ደግሞ 3 ሚሊዮን ሶስተኛው 10 ሚሊዮን ነው እና እነዚህን በዚህ መንገድ እንድንጠቀም ያደርጋል። ፕሪሚየም ዩዘር ያው በጣም ብዙ ጥቅም አለው ማለት ነው። በተለይ ጌመሮች ደግሞ ትኩረት የሚታረጉበት ማለት ነው። ምክንያቱም ሁሌ ጌም ትገባላችሁ እንደ ተጨማሪ ኮይን የምታገኙበት መንገድ ትፈልጋላችሁ። ተጨማሪ ኮይን የምታገኙበት ደግሞ እነዚህ ፕሪሚየም ዩዘሮች ብታደርጉ ተጠቃሚ ትሆኑበታላችሁ ማለት ነው። ለአንድ አመት ያው ፕሪሚየም ዩዘራችሁ ይሆናል። በተጨማሪ ደግሞ ባዴጆችን ትጠቀማላችሁ ማለት ነው። አንድ ባዴጅ ምን ያክል ዋጋ እንዳለው ማለት የምታውቁ ሰዎች ያው ታውቁታላችሁ። ለማታውቁ ግን በጣም አንድ ዩዘር ሙሉ ባዴጅ አለው ማለት ያ ዩዘር ለምሳሌ ቅርብ ጊዜ የተጀመረ ነገር አለ ማለት ዩዘር የሚሸጡ የሚገዙ ሰዎች እኔ ልገዛ ብፈልግ የምሬ ነው የምነግራችሁ አንድ ዩዘር ከኋላ ባዴጁን አያሉ ይሄ 100% የምነግራችሁ ነገር ማለት ነው። ባዴጅ ሳይኖረው ምንም አይነት ዩዘር እኔ ልገዛው አልፈልግም። ምክንያቱም ባዴጁ ምን ያክል ጥቅም እንዳለው እኔ አውቀዋለሁ። ያ ዩዘር ምን ያክል ክብር ምን ያክል ቦታ እንደሚሰጠው ማለት ነው በእኛ ካምፓኒ በኩል ማለት ነው። እና እሱን ለማለት ያክል ነው። ያው ወዳችኋለሁ።